ምስራቅ ሰላም ጤና ይስጥልን። በመላው ዓለም የምትገኙ የመካከለኛው ምስራቅ ሀገረ ስብከት ሚዲያ ተከታታዮች፣ ይህ ከመካከለኛው ምስራቅ ሀገረ ስብከት ሚዲያ በየ15 ቀኑ ወደ እናንተ የሚቀርብላችሁ በሀገረ ስብከታችን ውስጥ የተሰሩ ዜናዎች በዝርዝር የሚዳሰሱበት መርሃ ግብር ነው። ከዜናዎቹ ጋር እኔ መጋቤ ምስጢር ያሬድ መኮንን ነኝ። አብራችሁን ቆዩ። የ2018 ዓመተ ምህረት የመስቀል ደመራ በዓል በዱባይ አልሸባብ ስቴዲየም ተከበረ። በተባበሩት አረብ ኤሚሬቶች የሚገኙ 6 አብያተ ክርስቲያናት በህብረት በተገኙበት በዱባይ አልሸባብ ስቴዲየም ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር መላከማዊ ቀሲስ ደረጀ ጅማ የሀገረ ስብከቱ ዋና ስራ አስኪያጅና የዱባይ ደብረመዊ ቅዱስ ሚካኤል ወቅድስት አርሴማ ቤተክርስቲያን አስተዳዳሪ፣ የሀገረ ስብከቱ የመምሪያ ኃላፊዎች፣ የስድስቱ አድባራት አስተዳዳሪዎችና ሊቃውንተ ቤተክርስቲያን መምህራን፣ ቀሳውስት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን እንዲሁም ክቡር አምባሳደር አክሊሉ ከበደ በዱባይና በሰሜን ኤሚሬቶች ቆንጽል ጄኔራል፣ ክቡር አቶ ኢንድሪስ ቡንስሩ በዱባይና በሰሜን ኤሚሬቶች ኮሚዩኒቲ ማህበር ሊቀመንበርና የቦርድ ሰብሳቢ እንዲሁም በርካታ ኦርቶዶክሳውያን ምዕመናን በተገኙበት በታላቅ ድምቀት ተከበረ። የተባበሩት አረብ ኤሚሬትና የመካከለኛው ምስራቅ ሀገረ ስብከት ለሁለት አምባሳደሮች የሽኝት መርሃ ግብር አካሄደ። ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር መላከማዊ ቀሲስ ደረጀ ጅማ የሀገረ ስብከቱ ዋና ስራ አስኪያጅና የዱባይ ደብረመዊ ቅዱስ ሚካኤል ወቅድስት አርሴማ ቤተ ክርስቲያን አስተዳዳሪ፣ የስድስቱ አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራን፣ የሰበካ ጉባኤ አባላት፣ ካህናትና ምዕመናን በተገኙበት ለክቡር አምባሳደር ዶክተር ኡመር ሁሴን በተባበሩት አረብ ኤሚሬትስ የኢፌዴሪ ኤምባሲ ባለሙሉ ስልጣን አምባሳደርና ለክቡር አምባሳደር ጄኔራል አቶ አክሊሉ ከበደ የዱባይ እና ሰሜን ኤሚሬቶች የኢፌዴሪ ቆንጽላ ጄኔራል የሽኝት መርሃ ግብር መስከረም 18 2018 ዓ.ም በሀገረ ስብከቱ መንበረ ጵጵስና ተካሄደ። በሽኝት መርሃ ግብሩ ላይ በብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እጅ ስጦታ በሀገረ ስብከቱ ስም የተበረከተላቸው ሲሆን አምባሳደሮቹ ለተደረገላቸው የሽኝት መርሃ ግብር ከልብ የመነጨ ምስጋናቸውን በማቅረብ በነበራቸው የሥራ ቆይታዎች መልካም የሆነ ግንኙነት እንደነበራቸው ገልጸዋል። ብዙ ጊዜ ስሜታችን የሚነካውና ለሀገራችን ስንሰራ ገንዘብን አይተን ብቻ አይደለም የምንሰራው፣ ይሄን ፍቅር አይተን ነው የምንሰራው። ብዙ ልፋት አለው እና ይሄ ትልቅ ለኛ ክፍያ ነው፣ ሪዋርድ ነው፣ ሽልማት ነው እና ይሄን ሽልማት ስለሰጣችሁ እኔም በድጋሚ በጣም አመሰግናለሁ። የተሳካ ስራ ሰርተናል የሚባል ከሆነ በእናንተ ምክንያት ነው የተሳካልን ብዬ ነው የምወስደው። እናንተ ቅኖች፣ እናንተ አክባሪዎች፣ ሰውን አክባሪዎች፣ ሰውን ተቀባዮች ስለሆናችሁ ጭምር ነው። እየተመካከርን እየተረዳዳን ነው ስራዎቹን የሰራን። የኛም ስራ የተሳካ ነው ከተባለ በእናንተ ምክንያት ነውና ስለ ሁሉም ነገር እግዚአብሔር ይስጥልኝ፣ አመሰግናለሁ። በመጨረሻም የተዘጋጀው የፍቅር ማዕድ ተከናውኖ በብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ጸሎትና ቡራኬ እንዲሁም ቃለ ምዕዳን ተሰጥቶ የሽኝት መርሃ ግብሩ ተጠናቋል። የብዙኃን ማርያም በሻርጃ ርዕሰ አድባራት ወገዳማት ሰዓሊተ ምሕረት ቅድስት ማርያም ቤተ ክርስቲያን ተከበረ። በተባበሩት አረብ ኤሚሬቶች የመጀመሪያዋና ጥንታዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሆነችው ሻርጃ ሰዓሊተ ምሕረት ቅድስት ማርያም ወቅዱስ ያሬድ ቤተ ክርስቲያን ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር መላከማዊ ቀሲስ ደረጀ ጅማ የሀገረ ስብከቱ ዋና ስራ አስኪያጅና የዱባይ ደብረመዊ ቅዱስ ሚካኤል ወቅድስት አርሴማ ቤተ ክርስቲያን አስተዳዳሪ፣ የየአድባራቱ አስተዳዳሪዎች፣ ሊቃውንት፣ መምህራን፣ የሰንበት ትምህርት ቤት መዘምራን እንዲሁም በርካታ ኦርቶዶክሳውያን በተገኙበት የብዙኃን ማርያም ክብረ በዓል መስከረም 21 2018 ዓ.ም በድምቀት ተከበረ።
ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ በቅድስት ሀገር ኢትዮጵያ በሰሜን ሸዋ ሀገረ ስብከት በምንጃርና ሸንኮራ ወረዳ በአረርቲ ደብረ ገነት ቅድስት ማርያም ቤተ ክርስቲያን የርብራብ እንጨት ተደርምሶ ሕይወታቸው ባለፈ ወገኖቻችን የተሰማቸውን ጥልቅ ሐዘን ገልጸዋል። ብርሃነ ዓለም ቅዱስ ጳውሎስ በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይንም ብንሞት የጌታ ነን ብሎ በሮሜ መልእክቱ ምዕራፍ 14 ከቁጥር 8 ላይ እንደተናገረ የቅዱሳን አምላክ ነፍሶቻቸውን በደጋጎቹ ቅዱሳን አጠገብ በዘላለም ሕይወት ያሳርፍልን፣ ለወዳጅ ዘመዶቻቸው መጽናናትን ይስጥልን፣ የአካል ጉዳት ለደረሰባቸው ፈጣሪ በምሕረቱ ይጎብኝልን፣ የርኅራኄ አባት የመጽናናትም ሁሉ አምላክ ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለመላው ኦርቶዶክሳውያን መጽናናትን እንመኛለን ሲሉ የተሰማቸውን ጥልቅ ሐዘን ገልጸዋል። የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት የሥራ አመራርና የሥራ አስፈጻሚ ኮሚቴ በ2018 ዓ.ም የሥራ ዕቅድና በጀት ላይ የጋራ ውይይት አደረገ። የመላከ ሰላም ቆሞስ አባ ወልደ ገብርኤል ብርሃነ የ7ኛ ዓመት የእረፍት መታሰቢያ በአቡዳቢ ምስካየ ሕዙናን መድኃኔ ዓለም ወአቡነ ተክለ ሃይማኖት ገዳም በጸሎተ ፍታት ታስቦ ዋለ። የአቡዳቢ ምስካየ ሕዙናን መድኃኔ ዓለም ወአቡነ ተክለ ሃይማኖት የአጥር ግንባታ መስከረም 27 2018 ዓመተ ምህረት ተጀመረ። የአቡዳቢ ምስካየ ሕዙናን መድኃኔ ዓለም ወአቡነ ተክለ ሃይማኖት ገዳም የአጥር ግንባታ ተጀመረ። በተባበሩት አረብ ኤሚሬቶች ምድር የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይዞታ በሆነው የአቡዳቢ ምስካየ ሕዙናን መድኃኔ ዓለም ወአቡነ ተክለ ሃይማኖት ገዳም በብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መሪነት በጸሎተ ወንጌልና ቡራኬ የአጥር ሥራ ግንባታ መስከረም 27 2018 ዓ.ም በይፋ ተጀምሯል። ከአቡዳቢ መንግሥት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማንያን 17682 ካሬ ሜትር ስፋት ያለው የአምልኮ ቤተ መቅደስ መስሪያ ቦታ ተሰጥቶን የመቃረቢያ ቤተ ክርስቲያኑ ተሰርቶ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ቡራኬ በመመረቅ አገልግሎት እየተሰጠበት መሆኑ ይታወቃል። የቤተ ክርስቲያኑ ዋና ሕንፃ ከመገንባቱ በፊት የአጥር ግንባታው መቅደም ስላለበት የገዳሙ ሕንፃ አሰሪ ኮሚቴ 533 ሜትር የጎን ርዝመት ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ሃይማኖታዊ፣ ታሪካዊና ባህላዊ ንድፈ ሐሳቦችንና የቤተ ክርስቲያንን አርማ የያዘ 3 የመግቢያ በሮች ያሉት የአጥር ሥራ ግንባታ ለማስገንባት ካክተስ ከተባለ ተቋራጭ ድርጅት ጋር የግንባታ ውል ከ3 ሳምንታት በፊት ተፈራርሞ እንደነበር ይታወቃል። በመሆኑም መስከረም 27 2018 ዓ.ም በብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መሪነት ጸሎተ ወንጌልና በአራቱም ማዕዘን ጸሎተ ቡራኬ ከተደረገ በኋላ ተቋራጭ ድርጅቱ የአጥር ግንባታ መሰረት የጀመረ ሲሆን ግንባታውን በ75 ቀናት ጨርሰው ለማስረከብ ዝግጅቱን እንዳጠናቀቀ የተቋራጭ ድርጅቱ ሥራ አስኪያጅ በመርሃ ግብሩ ላይ ተናግረዋል። በዕለቱ የተገኙት ክቡር መልአከ-መዊ ቀሲስ ደረጀ ጅማ የሀገረ ስብከቱ ዋና ሥራ አስኪያጅ እና የዱባይ ደብረ-መዊ ቅዱስ ሚካኤል ወቅድስት አርሴማ ቤተ ክርስቲያን አስተዳዳሪ፣ ክቡር መርሴ ሐዘን ቆሞስ አባ በአማን ግሩም፣ ዶክተር የገዳሙ አስተዳዳሪ፣ የየአድባራቱ አስተዳዳሪዎች፣ መምህራን፣ ቀሳውስት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራንና በርካታ ኦርቶዶክሳውያን በአጥሩ ግንባታ መጀመር የተሰማቸውን ደስታ ገልጸዋል። በመጨረሻም ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በተባበሩት አረብ ኤሚሬቶች ምድር ብቸኛ ገዳም የሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአጥር ግንባታ በአጭር ቀን አጠናቀን ዋናውን ሕንፃ ቤተ ክርስቲያን ለመጀመር ከመላው ዓለም የሚገኙ ኦርቶዶክሳውያን ጋር መተባበር እንዳለባቸው አባታዊ መልእክታቸውን አስተላልፈዋል።
ይህንን ሰርተን ለመጨረስ ያብቃን። በዚህ ቦታ የመጣችሁ ሁሉ እግዚአብሔር ባርካችሁ። እድለኞች ናችሁ። በረከት ይስጣችሁ። ወላዲተ አምላክ ጸጋውን በረከቱን ታብዛላችሁ። የቅድስት አርሴማ በዓለ ዕረፍት በዱባይ ደብረ መዊ ቅዱስ ሚካኤል ወቅድስት አርሴማ ቤተ ክርስቲያን በድምቀት ተከበረ። የቅድስት አርሴማ በዓለ ዕረፍት በዱባይ ደብረ መዊ ቅዱስ ሚካኤል ወቅድስት አርሴማ ቤተ ክርስቲያን ተከበረ። የሰማዕቷ ቅድስት አርሴማ በዓለ ዕረፍት በዱባይ ደብረ መዊ ቅዱስ ሚካኤል ወቅድስት አርሴማ ቤተ ክርስቲያን ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር መልአከ መዊ ቀሲስ ደረጀ ጅማ የሀገረ ስብከቱ ዋና ሥራ አስኪያጅና የዱባይ ደብረ መዊ ቅዱስ ሚካኤል ወቅድስት አርሴማ ቤተ ክርስቲያን አስተዳዳሪ፣ የየአድባራት አስተዳዳሪዎች፣ ሊቃውንት፣ መምህራን፣ የሰንበት ትምህርት ቤት መዘምራን እንዲሁም በርካታ ኦርቶዶክሳውያን በተገኙበት ጥቅምት 2 2018 ዓ.ም በድምቀት ተከብሯል። በዕለቱ ከየአድባራቱ በመጡ ሊቃውንትና በሰንበት ትምህርት ቤት መዘምራን ያሬዳዊ ዝማሬ የቀረበ ሲሆን ክቡር መርሥዔ ኀዘን ቆሞስ አባ በአማን ዶክተር በዘመነ ጽጌ ስለሚታሰበው የእመቤታችን ስደት የቅድስት አርሴማ የሰማዕትነት ሕይወትና ተጋድሎ ምን እንደሚመስል ትምህርተ ወንጌልን በሰፊው ሰጥተዋል። በመጨረሻም በብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ጸሎተ ቡራኬና ቃለ ምዕዳን ተሰጥቶ ክብረ በዓሉ በሰላም ተጠናቋል። ያሳደረ አምላክ ከሁላችን ጋር ይሁን። በምትሄዱበት ሁሉ እግዚአብሔር ይከተላችሁ። የሰማዕቷ በረከት በሁላችን ላይ ይደር። እግዚአብሔር ይጠብቃችሁ። የምታገለግሉት አምላካችሁ ሰላሙን፣ በረከቱን፣ ጸጋውን ያደላችሁ። ክቡራን ተከታታዮቻችን ይህ በየ15 ቀኑ ወደ እናንተ የሚቀርብላችሁ የዜና ዳሰሳችን ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን።